አሁን የምናየው የካፌ ኦርደሪንግ ሲስተም ነው የምናየው። ካለንበት ቦታ ሆነን መሰረት ሳይጠበቅብን ኦርደር አዘን ከዛ በኋላ በክለርካችን ጋር ቬሪፋይ አስደርገን ዘን አፍተር ከአሻሪ ጋር ከፍለን የምንጠቀምበት ሲስተም አጠር ባለመልኩ አስረዳለሁ። ሲስተማችንን ለመጠቀም ኦፊስ ካለን 172.20.2.8:44 ብለን ይህን አድሬስ ተጠቅመን ኢንተር ስንለው መጀመሪያ ሎጊን ፔጅ ይሰጠልናል ማለት ነው። ዘን አፍተር ምንድነው የምናደርገው? ዩዘር ኔም እና ፓስወርድ ዲፎልት ዩዘር ኔም እና ፓስወርድ ሰጥቶናል። እሱ በየሴክተራችሁ ይላክላቸዋል። እሱን ዩዘር ኔም ከዛ በኋላ ዲፎልት ሰጠ ፓስወርድ አስገብተን ኢሚዲየትሊ ሎጊን ካልን በኋላ አዲስ ፓስወርድ እንድንቀይር ያስገድደናል። ዘን አፍተር አዲስ ፓስወርድ አስገብተን ሲስተሙን መጠቀም እንችላለን። ለምሳሌ በስሞል ሌተርም በካፒታል ሌተርም መጻፍ እንችላለን፣ ችግር የለውም። ዩዘር ኔማችንን ሞስት ፕሮባብሊ የሚሆነው ስማችንና ፈርስት ሌተር ኦፍ ፋዘር ኔም ነው የሚሆነው። ዘን አፍተር በዲፎልት ይሰጠን የሴክተሩ የሚላክ ፓስወርድ እዚህ እናስገባለን። ኢሚዲየትሊ ምንድነው የሚያደርግልን? ፓስወርዱ ትክክል ከሆነ አዲስ ፓስወርድ እንድናስገባ ኢንፎርስ ያደርገናል። የምንፈልገውን ፓስወርድ አስገብተን ከዛ በኋላ ኮንፊርም አድርገን ኦኬ ስንለው ወደ ሲስተሙ ያስገባናል ማለት ነው። ዩዘር ማንኛውም ስታፍ ኦርደር እና ማይ ዲቴልስ የሚል ሜኑ አለው ሲስተሙ። ዲቴልስ ላይ ምንድነው የምናደርገው? ፓስወርዳችንን መቀየር ከፈለግን ቼንጅ እንላለን። ሌላ ነገር ምን ማድረግ አንችልም። ፓስወርዳችንን ቼንጅ ለማድረግ ይሄን እንጠቀማለን። ዘን አፍተር ኦርደርስ ነው ያለው። ኦርደር ማድረግ ስንፈልግ ኦርደርን ክሊክ እናደርጋለን። በ24 ሰዓቱ ሪሴት የሚያደርገው ክሊር የሚያደርግልን ነው የኦርደር ሊስቱ። ምክንያቱም በ24 ሰዓት ውስጥ በአንድ ቀን የ200 ብር ዲስካውንት አፕላይ ያደርግልናል። ያንን ሪሴት ለማድረግ ነው ክሊርም እንዲያደርግ አድርገን የሰራ ነው። ስለዚህ ምንድነው የምናደርገው? ኦርደር ክሬት ለማድረግ ኦርደር ሜኑ ከነካው በኋላ ክሊክ ካደረኩ በኋላ ዘን አፍተር እቺን ክሬት ኦር አድ መተድ በተን ክሊክ አደርጋለሁ። ዘን አፍተር በአዲስ ታብ ይፈጥርልኛል፣ ኦርደር ማድረጊያ ይፈጥርልኛል ማለት ነው። ሁለት ፓርት አለው እዚህ ጋር። ኢንቮይስ ዲቴልስ ኤዲት አይደረግም። ኢንቮይሳችንን ዲቴይል የሚያሳየን ነው። ባይ ዲፎልት ስታተሳችን የኢንቮይስ የኦርደራችን ስታተስ ፔንዲንግ ነው የሚሆነው። አፕሩቭ የሚያደርግልን ማን ነው ማለት ነው? ክለርክናት ማለት ነው። እዛ ሄደን በአካል ሄደን አፕሩቭ የምንደረገው ማለት ነው። ስለዚህ ኦርደር ክሬት ካደረኩ በኋላ እዚህ አይተሞችን ፉድ ኦርደሪንግ አይተሞችን እመርጣለሁ ማለት ነው። እሱን ለማድረግ እዚህ ክሬት ኦር አድ ላለው ዘን አፍተር እዚህ ጋር የአይተሞች ዝርዝር አለን። ሰርች ማድረግ ይችላለሁ። እዚህ ጋር በአማርኛም በእንግሊዝኛም በላቲን ሌተርም ሰርች ማድረግ እንችላለን። ለምሳሌ ሽሮ ያመጣልኛል። ፊልተር አድርገው የምንፈልገው ሽሮ ፈሰስ ነው ኦር ሰምቲንግ ሻይ ነው የምንፈልገውን ሲምፕሊ ሰርች አድርገን እንትን ማድረግ እንችላለን ማለት ነው። ለምሳሌ አሁን አንድ ሽሮ እንዘዝ። ሽሮ እዚህ ጋር 125 ብር ይላል። ይሄ ማለት ኦሪጂናል ፕራይሱ ነው። ዘን አፍተር ክሊክ ሳደርግ እዚህ ጋር ኳንቲቲ መቀየር እችላለሁ እንደፈለኩ። ኳንቲቲ ስቀያየር እዚህ ጋር ምን ይለኛል? ዩኒት ፕራይስ ኦሪጂናል ፕራይሱ 125 ብር ነው። ከዛ በኋላ ኳንቲቲ ስቀየር 2 ሳደርግ ለምሳሌ ይሄኛው 250 ይሆናል። ዲስካውንት ሬት 40% ነው ዲስካውንት የሚደረግልን። ዲስካውንት አማውንት 100 ብር ተደርጎልናል ማለት ነው 250 ብር ላይ። ዘን አፍተር ቶታል አፍተር ሰብሲዲ እኛ የምንከፍለው ማለት ነው 60% 150 ብር ይሆናል ማለት ነው። አንድ ትዕዛዝ ብቻ የምናዝ ከሆነ ሴቭ እንለዋለን። ተጨማሪ የምናዝ ከሆነ ደግሞ ሴቭ እንደ አድ ብለን ለምሳሌ ቲ ይፈልግ እሱንም ሴቭ እላለሁ ማለት ነው። ትዕዛዜን ሲጨርስ ሌላ መጨመር ካልፈለጉ ሴቭ እላለሁ። እዚህ ጋር ምን እናያለን? ሰብሲዲ በዛሬው በቀን ማለት ነው ከ200 ውስጥ 108 ተጠቅመናል፣ የሚቀር 92 ነው የሚል ኖቲፊኬሽን ይደርሰናል ማለት ነው። ምንድነው የሚያደርገው ሲስተሙ? 200 ብር እስክንጠቀም ድረስ ሰብሲዳይዝ ያደርግልና ከ200 ብር በላይ ሲሆን ወደ ኖርማል ዲስካውንት ኦር ሰብሲዲ በሌለው ያስከፍለናል ማለት ነው። ይሄ በ24 ሰዓት ውስጥ ነው። ስለዚህ ምንድነው ማድረገው? የምፈልገውን አድ አድርጌያለሁ። ይኸው
ዲቴይሉ አለ። 2 ኳንቲቲ ሽሮ ተይ 125 250 ዲስካውንት ሬቱ 40% ነው። ምክንያቱም የ200 ካፕ ላይ ስላልደረስን 40% ነው። ግን ከዛ በላይ የሚሆን ከሆነ ምንድነው የሚያደርግልን? ዲስካውንቱን ይቀንስልናል ማለት ነው። የ40% ይወርዳል ማለት ነው። ዲስካውንት የተደረገውንም ያሳየናል። ከዛን ላይን በዚህ ላይን ቶታልን ያሳየናል። ኢን ጀነራል ምንድነው የሚያደርግልን? እዚህ ጋር ፔንዲንግ ስታተስ ቢፎር ዲስካውንት 270 ብር የምንከፍለው የነበረውን ምንድነው በ162 ብር አገኘን ማለት ነው። ኮርፖሬት ማለት ኢኢሲ 108 ብር በዚህ 270 ብር አማውንት ላይ ዲስካውንት አድርገውልናል ማለት ነው። ትልቅ በእርግጥ ትልቅ ጥቅም ነው። ስለዚህ 270 ብር የምንከፍለውን የነበረውን ወደ 162 ብር ዝቅ ተደርጎልናል ማለት ነው። ስለዚህ ምንድነው የምናደርገው? ሴቭ ነው የምንለው። ሌላ አድ ማድረግ ሌላ ኦርደር አድ ማድረግ የምፈልግ ከሆነ ሴቭ ኤንድ አድ እንላለን። ካልሆነ ደግሞ ሴቭ ኤንድ ክሎዝ እንላለን ማለት ነው። ስለዚህ ይሄ ኢንቮይሳችን ምንድነው የሚሆነው ማለት ነው? ፔንዲንግ ስታተስ ነው የሚሆነው ማለት ነው። ፔንዲንግ ስታተስ ነው የሚሆነው። ስለዚህ ይሄ ኢንቮይሳችን አፕሩቭ የሚሆነው አሁን ከቢሮዋችን ይሄን ክሬት አድርገናል። ዘን አፍተር ምንድነው የምናደርገው ማለት ነው? ክለርካችን ጋር እንሄዳለን። 5ኛ ላይ መሰለፍ ሳይጠበቅብን ስለዚህ ክለርካችን ሊስት ኦፍ ኦርደር የተደረጉ ፔንዲንግ ላይ ያሉ ኢንቮይሶችን ኦርደሮችን ታያለች። አፍተር እዛ ሄደን ወይ ስማችንን እንነግራለን ወይ ኢንቮይስ ነምበር እንነግራለን። ሞስት ፕሮባብሊ ስማችንን ብንነግር ካሉት ውስጥ ለምሳሌ ሰርች አድርጋ ፊልተር ማድረግ ትችላለች ማለት ነው። እዚህ ጋር ፎቶዋችን ስለሚታይ ኢዚሊ ምን ታደርግልናለች ማለት ነው? ቬሪፋይ ታደርጋለች። ካልሆነ ደግሞ ሌላ ሰው ኦርደር ተደርጎ ሌላ ሰው ለመጠቀም ቢመጣ ሪጀክት ታደርገዋለች ማለት ነው። ስለዚህ አሁን ምን ማድረግ እንችላለን ማለት ነው? አፕሩቭ ማድረግ እንችላለን ማለት ነው። እዚህ ጋር ክለርካችን አፕሩቭ ካደረግን መሰለፍ ሳይጠበቅብን ይሄን ነው የምፈልገው ሳንል ወደ ካሸሪያችን ጋር እንሄዳለን ማለት ነው። ካሸሪያችን ጋር የምንሄደው ክለርካችን አፕሩቭ ስታደርግልን ነው። ካሸሪያችን ሎጊን ታድርግ። እሺ ካሸሪያችንም እዚህ ኦርደር ሊስቶች አፕሩቭ ኦርደር ሊስቶች ይመጣሉ። አፕሩቭ የተደረገ ማለት ነው። እዚህ ጋር እንደምታዩት አፕሩቭ የተደረገ ኦርደር ሊስት ይመጣል። ስለዚህ ምንድነው የምናደርገው የምታደርግልን ማለት ነው? ካሸሪያችን አፕሩቭ የተደረገውን ክፍያ ዲቴይሉን ማየት ትችላለች። ምንም እንደታዘዘ መቀየር አችልም። ምንም መቀየር ኦልሬዲ የታዘዘ ነገር ስለሆነ ማለት ነው። ስለዚህ ጀስት ገንዘብ ትቀበልና ፔድ ትለንና ምን ትሰጠናለች ማለት ነው? ኢንቮይስ ትሰጠናለች ማለት ነው። ስለዚህ እችን ኢንቮይስ ወስደን ምንድነው የምናደርገው? ፕሪንት የሆነውን 162 ብር ከፍለን ለዌይተሮቻችን እንሰጣለን ማለት ነው። አይ ቲንክ አሁን ያለውን አሰራር ያቀላል ብለን ነው የገመትነው። ስለዚህ በዚህ መልክ ምን ማድረግ እንችላለን? ኦርደር ማድረግ እንችላለን ማለት ነው። ኦርደር ያደረገን ሌላው ደግሞ አንዴ ክሬት ያደረግነውን ኢንቮይስ ለምሳሌ መለስና አንዴ ሌላ ክሬት አሁን ይሄኛውን ከፍዬበታለሁ ተጠቅሜያለሁ ማለት ነው። ሌላ ክሬት ላድርግና እዚህ አድ አደርጋለሁ። አይተም ለምሳሌ ሚስት የሚል አለ። እሱን አድ ባደርግ እዚህ ጋር ስንት ቀረ ይለኛል። 6 ብር ነው የቀረችኝ። እቺ 6 ብርን መጠቀም እንችላለን ማለት ነው። ለምሳሌ ኮፊ ላይ ይሄኛውን ብንጠቀም ምን ያደርግልናል? ቅድም እንዳልኳቸው 6 ብር አፕላይ ሲያደርግልኝ አሁን ዲስካውንት ሬቱ ምንድነው የሚሆነው ማለት ነው? 20% ነው የሚሆነው ማለት ነው። ስለዚህ የ30 ብር 20% 6 ብር ተጠቅመን 24 ብር እንከፍላለን ማለት ነው። ስለዚህ ስንጨርስ ሴቭ እንላለን። ሴቭ ካደረግን በኋላ ሴቭ ኤንድ ክሎዝ ካደረግን በኋላ ሀሳብ ልንቀይር እንችላለን።
ሀሳብ ስንቀየር ምን ማድረግ እንችላለን? እዚህ ጋር ቮይድ የምትላለች ግን ቮይድ የምናደርገው ይሄ አፕሮቭ ሳይደረግ ወይም መክፈል ሳንከፍል ነው። አሁን ፔድ የተደረገውን ቮይድ ማድረግ አንችልም። እዚህ ጋር ቮይድ ብናደርግ እዚህ ጋር እንደምታዩት ሪጀክትድ ምንድነው ፔንዲንግ ወይም ሪጀክትድ የሆነውን ነው ቮይድ ማድረግ የምንችለው ማለት ነው። ስለዚህ እዚህ ጋር ሄደን ፔንዲንጉን ምን ማድረግ እንችላለን? ከፈለግን ቮይድም ሳናደርግ ሀሳብ መቀየር ሳይሆን ለምሳሌ ሚስቴ የነበረውን ስጋ ፍርፍር ብናደርገው ምን ማድረግ እንችላለን? ሴቭ ማድረግ እንችላለን። ሴቭን ክሎዝ እንላለን። ግን እንደዛም ሆኖ ባልተመቸ ሙሉ ለሙሉ ኦርደሩ እዚህ ጋር ቮይድ ብለን ማስወገድ እንችላለን ማለት ነው። አመሰግናለሁ። ያው ሲስተሙን ሞር ስንጠቀሙ እያጎለበት ነው ሞር ኢንሃንስ እያደረገን እንሄዳለን ማለት ነው። ቴንኪው። በተጨማሪም ከኮምፒውተራችን ላይ ክሮም ወይም ፋየርፎክስ ወይም ኤጅን ተጠቅመን በእነዚህ ብራውዘር ተጠቅመን ሲስተሙን አክሰስ እንደምንችለው ሁሉ በድርጅታችን ባለው ዋይፋይ ተጠቅመን በሞባይልም አክሰስ ማድረግ እንችላለን። ለምሳሌ እዚህ ጋር እንደምታዩት የሞባይል ቪ ነው ማድረግ እችላለሁ። በዚህ መልክ ሎጊንን ክሊክ ሳደርግ ይገባልኛል ማለት ነው።